ጋይስ ሰብስክራይባችሁ እንዳይረሳ። ኬቢ ስማርት ዛሬ እንግዲህ ወንድማችን ከዲርና እህታችን ሮዛ እንደተፋቱ ይሄንን ዜና ለነግረን የፈለኩት። ይሄ ግለሰብ ደግሞ መጨረሻ ላይ ምን እንዳለ ምን እንዳጋጠማቸው ሙሉ ቪዲዮ አይታችሁ መጨረሻ ላይ የምሰጣችሁ መረጃ ደግሞ እንዳያመልጣችሁ። ሮዚ ላንቺ ነው ነግሬሽ ነበረ አጥር ተንጠልጥዬ ከዲር ውሽማ እንጂ ባል አይሆንም ብዬ። ሲጀመር እኮ በምንም አይመጣጠነው። ወደ ቪዲዮ እኔ ምለው ከራሷ ገንዘብ ራሷ ነው ሰርፕራይዝ የሚያረጋትና እሱ ለዚህ ሰው ምን ብሎ ይጠይቀኛል ታውቃላችሁ? ጀግናሽ ማን ነው ማንን ነው የምታደንቂው ብሎ ይጠይቁኛል። እኔ የማደንቀው ጠንካራዋ፣ ትህትናዋ፣ ለሰው መኖሯ፣ ለልጆቿ መኖሯ፣ ለባላ መኖሯ ማን እንደሆነ ታውቃላችሁ? ያ ጀግና እኔ ራሴ ጀግና፣ ከጀግኖችም ጀግና ነኝ። ሰው እንዲለኝ አልጠብቅም። እንዳትጠብቁ እናንተ። ሰው ጀግና ነሽ፣ ጎበዝ ነሽ፣ ታታሪ ነሽ እንግዲህ እንዳትጠብቂ። ጎበዝም ነሽ፣ ታታሪም ነሽ፣ ጀግናም ነሽ። በተለይ ስደት ላይ ካለሽ እንዳንቺ አይነት ጀግና የትም አይገኝም። ማዳም ቅመሞች አይ ላቭ ዩ ጋይስ። በአሜሪካ የምትኖሩት አይ ላቭ ዩ። ካናዳ፣ ሁሉም ስደት ላይ ያለው ሰው በተለይ ሴቶች ጀግናዎች ነን። ፒስ አውት። ይሄንን ቪዲዮ ለባሌ አድርሱልኝ። ኮፒ ሊንክ አድርጉና ሼር አድርጉና ለባሌ አድርሱልኝ። ወንድሜ አይደለህም፣ አዝንልሃለሁ። አባቴም አይደለህም፣ እሳሳልሃለሁ። እናቴም አይደለህም፣ እታመምልሃለሁ። ለምን እንደሆነ ታውቃለህ? በጣም ስለምወድህና በጣም ስለማፈቅርህ አባቴ። ኑርልኝ፣ እድሜ ይስጥልኝ አባቴ። ወንድምሽ አይደለም፣ አፈቅርሃለሁ፣ እሞትልሃለሁ፣ እሳሳልሃለሁ። አባትሽም አይደለም፣ እወድሃለሁ አባቴ። አድርሱልኝ። ያኒኼ አነደማሴ ሂሪ በሌ ነዶርኬ ሱማቱ ናደዋዳ ሮዚኒስ ሃለዋዳ ያኒኼ አነደማሴ ሂሪ በሌ ነዶርኬ ሱማቱ ናደዋዳ ቀሽቲንቶ ሃለዋዳ ገና ሳልፈጠር ነብሳለሁ ጌታ የኔ ነገር ታውቃለህ። አመሰግናለሁ የተለያየን ምን አደረግ ሄሌና አሳዘነችኝ እግዚአብሔር። ሰውየው ገና አሜሪካን ሀገር ሳይመጣ እዛው 16 ሚሊዮን ለብልጓት ሄደ። በዚህ ሰዓት እንግዲህ በሶሻል ሚዲያ ላይ እጅግ በጣም መነጋገሪያ የሆነ ሲሆን ይመቻባለች፣ ወንዱ ደግሞ ከድር ይባላል። ታዲያ ሮዛ የአሜሪካ ነዋሪ ስትሆን ታዲያ በዚህ ሶሻል ሚዲያ ላይ ብዙዎችን ማነጋገር ይመች። አንተ ወጣት ሰርተህ ትቀየርበታለህ። 16 ሚሊዮን ልክ አፍቅሬሽ የቀኑብኝን አግብቼሽ ሰርተህ ትቀየራለህ ሲልም እንግዲህ ምን ላይ ሰጥቷል። በእውነቱ እነዚህ ጥንዶች ፍቅር እድሜ እንደማይገድ ገድበው አሳይተውናል አስተምረውናል። ላኩልኝ በየሷን ፔጅ አይነት ምልከታ ወይንም ደግሞ ቤተሰብ የሷን ፔጅ ላኩ። ይህ ጉዳይ እንደዚህ በጣም መነጋገሪያ መሆን ያለበት ክስተት ነው ብላችሁ ታስባላችሁ? ሐሳባችሁን በኮሜንት ሳጥን ላይ አስቀምጡልኝ። በሌሎች ቪዲዮዎች መልሳለሁ። ፎሎ ማድረግ እንዳትረሱ። መልካም ቆይታ።
ላኩልኝ ቤተሰብ ለሌሎቻችሁ ትምህርት ይሆናል። ፌደራል እየፈለገው ነው። የታለ ላኩልኝ አንድ የሷን ቪዲዮ ባካችሁ። የታለ ላኩልኝ። እየፈለኩ ነው ማለት ከሚኒሶታ ሄዳ ኢትዮጵያ አግብታው ነበር ድሬ ምንድነው ያለ አፈቀርኩት ብሎ የተቃጠሉ አግብቼ አቃጠልኳቸው ነው ምናምን እያለ የሚሰራ ቪዲዮ ነበር። ይመቻል። ሮዝ ብዬ ገባረ ፍሬንድ ነበርም ብሎክ አድርገችኝ እንዴ ሮዝ ዳውድ ኦኬ፣ ሮዛ ዳውድ ኦኬ። ሮዛ ከድር አገኘዋል። ኧረ ለቅሶ ላለሁ እያለቀሰች ነው ቤተሰብ። ሆነ ተከናወነ። እኔ ተው ሶሻል ሚዲያ ላይ ተው፣ እኔ ስሙ ተው፣ ነቢይ ነኝ ተው። አሁን ሳላለቀስ ነው የምነግራችሁ። አልቅሼ ነቢይ ነኝ ብላ አልሰማ ብላችኋል። ሳላለቀስ ነው እምነግራችሁ። ሶሻል ሚዲያ ላይ ፎንቃችሁን ይዛችሁ የመጣችሁ ሰዎች፣ ፍቅር ይታወቅልን ያላችሁ ሰዎች ልቡኮ ይኸው እየተፈለገ ነው። ጀለስ ፍቅሩ አድርጎበት 16 ሚሊዮን ቅሙ እግሬ አውጪ ላይ እኔ አላልኩም ቤተሰብ። ሄሎ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውድ ተመልካቾች? ከምጅርተን ነገ ያፈያዳ ወኒ ሚዲያ ራሷማ ኪጂባ ውሸት ነው እያለች ነው ከገዛ እንደበቷ። እስካሁን ተለያዩ የሚሉት ነገር ውሸት ነው። ኡመተ ገርቴ ቤካማ ጀተነ ከእንጀራ ያታል ታዋቂ ነው ብላችሁ የምትከታተሉ ሰዎች ነው ይሄንን ፈጥሮ ሲያወሩ የነበረው። እነሱን ለማዋረር ነው። እና ራሳችሁን እና እሱን የምትከተሉ ሰው ራሳችሁን ገምግሙና እዩ። ወሪ ኡመተ ከነጀረት የምተን ይፍገመገም አይፍራላ ኡመተ ኪጂባ
ጉያ አራላ ከጂ በዛት ደም ያፍርንገኝሙ خناتو ወይ በከጀተነ ጀራደ ይምታ ሰኒፍ ፒስ አውት ዊ አር ሃፒ ላይቭ ላይ የራሷ በገዛ እንደበቷ ነው የመሰከረችው። እዚህ ላይ የመጣነው ዛሬ ሌላ ምንም ተአምር የለም። ሌላ ምን ነግራቸው አቤት የኛ ሰው ግን እና ባዲ አብረን ያለነው አልተጣላንም። ክርስቶፋል አብሮ ቁጭ ብሎ አውርቶ አንድ ደቂቃ ከሰዓት በኋላ እሱ ስራ እየመጣለሁ 40 ደቂቃ ሳይሞላ ከተማውን መበጥበጥ እና ችግር ነው። እኔ ሰላማት ያው እኔ ውሸት እንደሆነ ሰላማት ሚዲያው ዝም ብዬ ስክሮል አድርጌ ነው ማሳለፈው እንጂ ዲያላ ይው በራሱ እስቲ መናገር የምትፈልጉ ሰዎች መጨረሻ ላይ ላይቭ ላይ ከሱ ጋር ኩራር ከተኒ ያሰከ ይኩናላ ከዲን በደንጅሩ ኩኖ ዋቱ ፎታ ከዲን ኩኖ ማደ በርባዳ በከጅሩ በርባዳ ፊዳ ውሸታሞች የኢትዮጵያን ውሸት አይታችኋል። ውሸት ከእንቅልፉ ነው የቀሰቀስኩት። አሁን ውሸት ፈታለ እኝ መቃሳ ካፋራይ መቃሳ እኝ በዳሳ ጃኒን በዳሳን ካማት በዳሳ ለከስቲልማ ሆቱ ለጋፈዱይ በጋት ሲጀረደሙ ጅራባ ምክንያንን ሲያብራራው ማል ምክንያኑ ሰዓት ተነጋፈተ አመለከ ይተርሰደ አከና ጀስ ያብራራ ፊኢብሳሰን ኢብሳ ፈታለ ካሎ አባ ማልጃኒ መቃሳ لا كم بنزوي ويا خنارتي الدوسين يا سويني جرا ليس كنورا لا الوري ويا كنيا سو ترى وندين ور ما ينفع كنيا كابو وندين ور ينفع كنيا كابو غرغر نواسو فلين يا تكا بنيسا ساعه انا وني ريبر انا فاسني كان غدن لا البات وني اجندا كنيا غد تنيف አላታ ሪሳና ዋስ ብረክ ትንዱፈን አልተለያዩም። ያው ትንሽ መንገጫቀጭ ነገር ተፈጥሮባቸው ነበረ። ያው እንደዛ ነው። ዞሮ ወቅት ማህበራዊ ሚዲያው ላይ ከፍተኛ ትኩረት ስበው የነበሩት እነዚህ ሮዛና ከድር የተባሉ ጥንዶች በድጋሚ የማህበራዊ ሚዲያውን አየር ተቆጣጥሮታል። እነዚህ በድሬዳዋ ከተማ የሚኖሩ ጥንዶች ትዳራቸውን ወደ ማህበራዊ ሚዲያው በማምጣታቸውና በተለይም ባልተለመደ መልኩ የሮዛ ከባለቤቷ በእድሜ መብለጥ ትዳራቸው የበርካቶችን ትኩረት የሳበና የተለያዩ አስተያየቶች እንዲሰነዘሩበት ምክንያት ሆኗል። አሁን ላይ ጥንዶቹ እንደተለያዩና ከድር ውድ ገንዘብ የሚያወጣ ተሽከርካሪውን ሽጦ መሰወሩን የሚገልጹ መረጃዎችን በርካቶች የተቀባበሉ ሲሆን ይሄ የሁለቱ መለያየት ዜና ሐሰት እንደሆነና ጥንዶቹ በሰላም እየኖሩ እንደሆነ ጉርሻ ቤጅ አጣራውት ባለው መረጃ አጋርቷል። እናንተስ በዚህ ጉዳይ ላይ ምን አስተያየት አላችሁ የሚለውን ሐሳባችሁን በኮሜንት መስጫ ሴክሽኑ ላይ እያስቀመጣችሁ ቪዲዮ ለበርካቶችም እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ እንዳይረሳ እና ምን ታመጣላችሁ? ምንም አታመጡም። እኔ አሁን እሱ ገንዘብ ብቻ ሳይሆን ያው የምር ይወዳታል ብዬ ነው ያሰብኩት። እሷም ደግሞ ፍቅር ትሰጠዋለች። በዚህ አሮጊቶች እንደዚህ በእድሜ ጠና ያሉ ሰዎች በጣም ፍቅር ይሰጣሉ። በጣም ነው የሚንከባከቡት። ምክንያቱም አማራጭ የለኝም ከዚህ በኋላ ብሎ ስለሚያስቡ ማለት ነው። እና ያው በዚህ ከዲርና እህታችን ሮዛ አልተፋቱም፣ ሰላማዊ ናቸው። የዶላር መረጃ ወጣ ምናምን ይሄ ሁሉ ውሸት ነው። ስለዚህ ሰብስክራይብ እንዳረሱ ኬቢ ስማርት በሚቀጥለው ምን ላይ ልስራ ባካችሁ አበረታቱኝ። ሰብስክራይብ ደግሞ 1000 አስገቡ። ሰላም በምድራችን ላይ